የምን አበባ ነው? ስልኬ ጠፍቶባት ትለኛለህ እንዴ? እኔ ጣልከው አንተ እኮ ነው ይዘህ ነበርኩ። አባ ለምንድን ነው በእጃት ይዘው? ምን ያህል ፋይል እንዳለው ታውቃለህ አይደለ? እሺ ትጪ በቃ ሆና ትጪ። እሺ ተረጋጊ መጀመሪያ። ፖሊሶቹ ሌላ ነገር ነው ተቀየርሽ ወይ አንቺም ተቀየርሽ ወይ በጣም ያሳዝናል። ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ? ዛሬ በአዲስ ፕራንክ ተመልሼ መጥቻለሁ። መቼስ በእኔ ባለፈው ያደረገችኝን ፕራንክ አትረሱትም። ያው አሁን ደግሞ ምን አይነት ፕራንክ አሰብኩላት እኔ። ዛሬ የእህቷ ምርቃት ነው ያለነውም ኤግዚቢሽን እንትን ማከል ግቢ ውስጥ ነው ያለነው እና ስልኳን ይጋር ነው ሐሳቤ። ስልኳን ኤርፕሌን ሙድ ላይ ያደረገውና ስልክሽ ጠፍቷል ነው ማለት፣ ስልክሽ የታለ ነው ማለት። ከዛ በኋላ ያው እሷ የማትደራደርባቸው ነገሮች ሶስት ነገር አሉ። አንደኛ አባቷ ነው፣ ሁለተኛ እኔ ነኝ፣ ሶስተኛ ስልኳ ነው። መቼም የማትደራደርም በሶስቱ ነገሮች እና አሁን ላይ ይሄድና ስልክሽ የታለ ምናምን ነው ማለት። ያው እነሱ እዛ ጋር ቆመዋል። ፎቶ ምናምን እየተነሳች ነው። አዙር እናሳያቸው። ይሄው ፎቶ እየተነሳች ነው። ወንድሟ ነው ደግሞ ሌላ ነገር እንዳታስቡ። አሁን ሄደን ስልክሽ የታለ ስልክሽን ስጭኝ አንዴ ልደውልበት እላታለሁ። ከዛ በኋላ ያለውን ሪአክሽን አብረን እናያለን። ተከታተሉ። ኤርፕሌን ሙድ አድርጌዋለሁ ስልኳን። በቃ እንሂድ፣ አብረን እንሂዳው። ኑ ካሜራማን እንቺ ስልኩን ያዡ አንቺ ጋር። በቃ ኑ እናውራ ነው እንደፈልግሽ ነው። ምንድነው? ሰሚ ስልክሽ ማጋ ነው። ስልክሽ ማጋ ነው። አንተ ጋር ነው? እኔ ጋር አይደለም። እኔ ጋር መሰጠሽ ያማል እንዴ? ማረ መሰጠሽ ነበር እንዴ? አውቃ ነው። ምንድነው? የለም የኔ ስልክ ብቻ ነው እጄ ላይ ያለው። የምር ነው? እግዚአብሔርን ጋር ይሄ ብቻ ነው ያለው። አትዋሻ። ግራ ገባኝ። ማርያም አልመለስኩልሽም እንዴ? ቅድም አንተ እየቀለድክ ነው? እየቀለድኩ አይደለም። እየቀለድኩ ነው። አባ የምርህ ነው? የምሬን ነው። አልመለስኩልሽም። ቅድም እኮ ስልክ አውርቼበት ነበር ልንገባ ስንል። ከዛ ተቀበልኩሽ እኔ ጋር ነበረ። ከዛ አልሰጠሁሽም ወይ ላንቺ? ኧረ ምንም ስልክ አልሰጠኸኝም አባ በእግዚአብሔር። በቃ ይኸውልሽ ቅድሞቹ አበባ ሻጮቹ ቅድም አበባ ግዛን ምናምን ብለው ከበውኝ ነበረ ውጪ። አንተ ብዙ ነገር አለው እኮ አውቃለሁ። ብዙ ነገር አለው ግን ምን ላድርግሽ? እሺ እንደውልበት። እሺ ቆይ እኔ እደውላለሁ። ቆይ እሺ ቆይ ለኔ እስኪ ቆይ እንደማደርግ አላውቅም። አይጠራም። እስኪ መልሰህ ደውል አባ በእናትህ። አትጩሂ፣ የእነሱ ፕሮግራም እንዳይበጠበጥ። ምን ማለት ነው የእነሱ ፕሮግራም? ስልክ እኮ ነው ሰውዬ እኮ አውቃለሁ። ስልክሽ ነው ግን ፕሮግራም ላይ ናቸው እነሱ። የእነሱ ፕሮግራም እህትሽ እንዳትደነግጥ በዚህ ሰዓት። የእህትሽ ምርቃት እኮ ነው። አባ ስልኬ ነው የጠፋው እኮ። ስልክሽ ነው የጠፋው አውቃለሁ፣ ግን በቃ እስኪ እንደውልሽ፣ ደጋግመን እንደውል። ፕሮግራም ይጠራል። ዘግተውታል። እሺ ስልኩን ምንድን ነው የሚሻለው? ወይኔ እሺ፣ አሁን ስልክ የጠፋ ነው የሚባለው? ታዲያ በዚህ ግርግር በደንብ አትይዙም ነበር አንቺ? እኔ ጋር ነበር ቀደም አበባ ሻጮቹ የከበቡኝ ሰዓት ነው። በቃ ከኪሴ ነው። አንተ ላይ አሰረክባት። ቆይ አንቺ 45000 ስልክ ሲጠፋብሽ እንኳን እንደዚህ አልሆንሽም እኮ። አሁን እንዴት ነው እንደዚህ? ወይ አባቢ ስልክ እኮ ነው የጠፋው እንዴ? ታቃለላላችሁ እንዴ? እንደዚህ በቃ ይጥፋ፣ ምንም ማድረግ አይቻልም። ተራ ነገር መሰላችሁ እንዴ? አይ እንግዲህ ማውቀው ነገር የለም። ለኔ አልሰጠሽም። በቃ ይጥፋ። እንዳታ ካለው አስቸጋሪ ነው። አዎ ብዙ ፋይሎች ነው ደግሞ ያሉት። ብዙ የሥራ እንትኑ ቪዲዮዎች አሉ። ጠይቂ እስቲ እስኪ እና ማዘርና ማዘርን ጠይቃ
ለፖሊስ ስልካችን ተሰርቋል በር ላይ ሲወጡ ይፈተሹና አርግል እኮ በኋላ ነው ስንወጣ እንናገራለን። መጀመሪያ እና ማዘርጋ ምናምን እናጣራና ከእንትን ካለ ጠይቃቸው አጣሩ እንዳስ ጋይስ እንግዲህ ሁላችሁ እንደዚህ ነው። ደንግጣለች። ምንም ማውቀው ነገር የለም። አንተ እኮ ነው የጣልከው። አንተ እኮ ነው ይዘህ ነበርኩ። አባ ለምንድን ነው በእጅህ አትይዘው? ምን ያህል ፋይል እንዳለው ታውቃለህ አይደለ? እሺ አትጩይ፣ በቃ አሁን አትጩይ። እሺ ተረጋጊ። መጀመሪያ ፖሊሶቹ ሌላ ነገር ነው የሚመስላቸው። እሺ ተረጋጊ። እንዳትጩይ። ለምንድን ነው የማልጮኸው? ስልኬም ያማህል እንዳንተ በቃ ምንም ማድረግ አልችልም። እንዲያው እኮ አይደለም የጣልኩት። እንኩ ወሰዱ ብዬ እኮ አልሰጣቸውም። አንዴ እኔ ሲጀምር ራሴ የሚያስችል ላንተ መስጠቴ ነው ጥፋቱ። አሁን እስኪ መልሰህ ደውልላቸው። አይነሳም፣ ምንም አይሰራም። አባቢ ራሱ ሙድ ይዝብኛል እንዴ? ስልኬ አንዴ የጠፋው እኮ ስልክሽ ነው የጠፋው። ታዲያ ምን ያርግ እሱ? እኔ ጋር ነው አንዴ የጠፋው። እሱ ጋር ነው አልጠፋም። ይቀበል ወይኔ አምላኬ። እሺ ምንድነው እሺ የሚሻለን? ቆይ እኔ ምንም አላውቅም። እኔም ግራ ገብቶኛል። እሺ እንትኑ ጠፍቷል እንዴ? ምን ፋይንድ ማይ አይፎን የሚለው እስኪ ሎኬሽኑ፣ እሱ ደግሞ ግዴታ ሌላ አይፎን ያስፈልጋል። ያብጸጋ ደግሞ ፎቶ እየተነሳች ነው ውስጥ ነው የሚሻለኝ። አባ በቃ ይጥፋ። ምንም አማራጭ ማለት ይጥፋ ማለት ምን ማድረግ ትችላለሽ ታዲያ? ይጥፋ ማለት ስልኬ ነው እና ስልክሽ ነው። ምን እናድርገው ታዲያ? ያማል እንዴ? ለምንድን ነው ይጥፋ የምትለው? እሺ በቃ ተፈቀደ። ትንሽ እንኳን አደነግጥም እንዴ አንተ? ደንግጬ መስሎኝ መጀመሪያ መጥቼ ነገርኩሽ። ታመጣታለህ? ከየት ነው ማመጣው? ምን አገባኝ? ከየትም ቢሆን ታመጣታለህ። ሰጥቼው እኮ አይደለም። ሲጀምር አውቀህ ነው ኪስ ውስጥ አለ። ይሄን ይፈትሽ። እንደዚህ አይነት ቀልድ ቀልዳለ ነው ይበሳት። ፕሮግራም ላይ እኮ ነው ያለነው እና የፈለገ ፕሮግራም ላይ እንደዚህ አይነት ቀልድ ይቀልዳል። አላቅም እና ስልክ ግራ ገብቶኛል ለራሴ ማለት ነው። ስልክሽ ጠፋ እያልከኝ እኮ ነው አባ። እኮ ስልክሽ ጠፋ እንዴ? እና ዝም ልበል? እና ምን ላድርግሽ? እኔ እንዲያውቅ ያልሰጧቸውማ እንዴ? ምን ረምጮይብኝ እኔ ላይ ጭራሽ የተቆጣኸኝ ነው እንዴ? አንዴ እኔ ላይ አትጮይብኝ። ታዲያ እኔ አውቄ ነው እንዴ ሰጧቸው? እንኩ ብዬ አልሰጧቸው እና ራስህ ጥለህ እኔን ትቆጣኛለህ? እና ታዲያ አትጮይብኝ አልኩት። አትጮይብኝ? እኔ ላይ አትጮይብኝ ያልኩሽ። ቢያንስ የሆነ ነገር አታረግም? ምን ላድርግ? አላቅም። በቃ የሆነ ቦታ ሄደህ ፈልገው። አላቅም። የት ልፈልግሽ? ንገሪኝ። እዚህ ቦታ ሄደህ የነበርክበት ቦታ ሄደህ ፈልገው። መኪናው ጋር ነበርኩ። እዛ ታች ሱቅ ሄጃለሁ። እዚህ ጋር ቆሜያለሁ። አበባ ሲሻጮቹ ከበውኝ ነበረ። የትኛው ጋር ልሂድሽ? ንገሪኝ። ለፖሊሶቹ እንገራቸውና በር ላይ ላሉት ምን ብለሽ ነው ለፖሊሶቹ የምትናገሪው እንዴ? እነሱ እኮ ሊፈትሹ ነው እዚህ ጋር የመጡት። ማን ወሰደብኝ? ዝም ብለን ልናይ ነው? እሺ ማን ወሰደብኝ ልትዩ ነው? አላቅም። እኔ ማን እንደወሰደው በምን አውቃለሁ? እኮ እሱን እኮ ነው ችግሩ። የቱ ጋር ነው የጣልሽው ብለሽ የቱ ጋር ልትዩ ነው? ሶስት የተለያዩ ቦታዎች ሄጃለሁ እያልኩሽ ነው። አባናቴ እየዞረብኝ ነው። ሲጀምር ያኛው ነው ከጀርባዬ ሲታሸኝ የነበረው አበባሻዎች። እናንተ ሰው ሲታሽ እንኳን ምንድነው ብለህ አታይም እንዴ? እንዳለ አበባ ከቦኛል እኮ አበባ እየመረጥኩ ነው። ደውልበት መልሰህ። ወይኔ በእምነት ተረጋጊ በእምነት ጥሪ ይቀበል። ምን ተሻለኝ? ተቀየርሽ ወይ አንቺም ተቀየርሽ ወይ በጣም ያሳዝናል። አንቺ እንደሆንሽ አንቺ እንደዚህ ከሆንሽ ማን ሰው ይታመናል?
ያሳዝናል አንቺ እንደዚህ ከሆንሽ የቱ ይታመናል? አቤት ዘንድሮ አቤት ዘንድሮ የልቤን ነገሥት አንቺን ቀይሮ ከሌላ ዋዶ ከሌላ አፋቶ ብቻዬን ጣለ። የምን አበባ ነው? ስልኬ ጠፍቶባት ትለኛለህ እንዴ? እሺ ምንድነው መፍትሄው? ንገረኝ። ተወኝ በቃ ተወኝ በቃ። እሺ አንቺ የትሽ ፕሮግራም ነው? የትሽን ፕሮግራም እንዳታበላሽ። በቃ ተነሽ። እሺ ተወኝ። እንዴ ስልኬ እኮ ነው የጠፋው። ምን ሆነ ነው አንተ? እኮ ስልክሽ ነው የጠፋው አውቃለሁ። ነፍስ አይደለም እኮ የጠፋው እንዴ። በቃ ተናደጂ። ተወኝ በቃ ተወኝ። አባ ተወኝ እኮ ተነሽ ከመንገድ ላይ። አልነሳም። አንቺ ያምሻል እንዴ? ምን አገባ? በቃ ተወኝ። ዝም በለኝ። እሺ በቃ ተነሽ። ፕራንክ ነው። እኔ ተነሻለ ስልክ ማለት ፕራንክ ነው። ተነሽ ማርያም። በስልኬ ነው ፕራንክ የምታረገው? አዎ በስልክሽ ነው ማረግ። የታል ስልኬ? አለ እሷ ጋር። እንዴት አትጠረጥሪም? ካሜራማን እንኳን አፈትሽም። ሲጀመር እኔ እኮ እናንተናን እየቀረጸች መስሎኛል። ያ የምትቀረጥ መስሎሽ? ኦኬ ነው። እኔም ወደ ያብ ዞረሽ እሷን ቅረጫት ያልኳት ለዚህ ያው ታገኘ ኤርፕሌን እንዳርጊው። አንቺ ግን ይሄን ስጦታ አበባት አንቺ ስንት ሰዓት ሙሉ እንደፈጀብኝ ታውቂያለሽ? ይሄን ለመምረጥ ስላንታው ሜካፕ በቀባ ሜካፕን አበላሽታል። በዚህ ቀን ወድሻለሁ። ሜካፕ እንዳልተቀባሽ ስላወቅኩ ነው። እሺ ነው ቆንጆ። በቃ ተናደጂ። በቃ እሺ አለቀሽ። ለስልክ አላለቀሰች? ኧረ እባክሽ ለስልክ አለቀሽ ትላለች። ገና እሪ ይላል። እኔ ያብጸጋ እንዳይደብራት ብዬ ነው እሷ እዚህ ጋር እየተቀረጸች። እኔ እኮ እዚህ ጋር ስትሽሞነሞን እየተቀረጸች ምናምን መስሎኝ ማርያም እሷ እየተቀረጸች ይደብራል ብዬ ነው ምንም ያላረኩት። ፖሊሶች ጋር የሚያለኩት ምንም እንትን ያላልኩት እንጂ አንተ ዝም በላት ትጥረገኝ ነው ራሴ ታውቃለህ። ወድሻለሁ በቃ ታልቅሽ። ለማንኛውም ግን ቤተሰቦች እንዳያችሁት ነው ፕራንኩ። ተገኝተሻል? አዎ አግኝታኛል። ለትሽ መሰጫት ነው እንዳትፈሹ። እና ፋሚሊ ይሄን ይመስላል የዛሬው ፕራንካችን። በሚገባው ሁኔታ አግኝቻታለሁ። ከቤት እንዳባረራት የሚያስደርግ ንዴቱን ላናዳኝ ነበረ። እሷ ግን በአንድ ስልክ የተነሳ ህይወቴን ልታጠፋው ነበረ። መሀል ህዝብ ፊት ነው የደበደበችኝ። እሱ ነው እንደገረመ ምን ልታረጊ? ማሪ ሆኜ ነው እኔ እንደውም በጣም ቸር ስለሆንኩ ነው እንጂ ስልኬ ጠፍቶ እንደዚህ ዝም አለ። ባይዘው ያብጸጋ ምርቃት መሆኑ ነው ያተራታ እግዚአብሔር። እኔም አውቄ ነው ሰዓቷን ጠብቄ በዚህ ሰዓት ያረኩሽ አውቄ ነው። ለማንኛውም እንግዲህ ፋሚሊ ይሄን ይመስላል የዛሬው ፕራንካችን። በሌላ ፕራንክ በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩልን። እንወዳችኋለን። አትወጃችሁ? እወዳችኋለሁ። አባው ተበላሻ። እወዳችኋለሁ በጣም። ሌላ ገዛልሻለሁ። እወድሻለሁ። ቻው ፋሚሊ። ባይ። ሰብስክራይብ አድርጉ።